YouTube, welcome TikTok. የዛሬ የኖቬምበር 25 ማርኬት አናሊሲስ እናያለን። so basically ላልሰማችሁ ዛሬ basically under rock ለነበራችሁ let me give you a brief fundamental analysis ማለት ነው። so ዛሬ ምን ተፈጥሮ ነበረ? ዛሬ what's the big deal? Stocks are high, oil በጣም ወርዷል እና ወደ ሶስት የሚሆኑ ትላልቅ ኒውሶች አይተናል። የመጀመሪያው ዩክሬን ከራሽያ ጋር የመስማማት ፕሮባቢሊቲዋን አስፍታለች። that's a good news። ፈጣሪ መስገን ጦርነት ሊያቆም ነው እና የኦይል ፕራይስ significantly ወርዷል። oil was down from 55 barrel to 57, from 58 to 57, like about 4% decrease ነበረው እና ኒውሱ በእርግጥ የተሰማው ወደ ባለፈው ሳምንት አካባቢ ነበር። ኔጎሽዬሽኖች አሉ። ትራምፕ ፕሬሸር እያደረገ ነበረ። ኖቬምበር 27 ታንክስጊቪንግ is a deadline ብሎ ነበር። ከዴድላይኑ 2 ቀን በፊት ዩክሬን actually ከፒስ ተርም ወደ 20 ነው 18 ፒስ ተርም ተስማምተዋል። that means the oil price ይወርዳል እና ይሄ ነገር actually went through ከሆነ oil will go highly down. so ዩክሬን እና ራሽያ ጦርነት ሲያቆሙ ማን ነው የሚጠቀመው ማን ነው የሚጎዳው የሚለውን አንድ ላይ ነው። so የመጀመሪያ ተጠቃሚ የሚሆነው ዩሮፕ ናት። ለዛም ዩሮ ዩኤስዲ ብታዩ በጣም ቡሊሽ ነበር immediately after the news ማለት ነው። immediately after the news ቡሊሽ ነበር እና ዩክሬን ጦርነት ላቆመችው ዩሮዞን ለምን እንደሚጠቀመው exactly. so የኦይል ፕራይስ ይወርዳል፣ ራሽያ ላይ ያለው ሳንክሽን ይቀንሳል። so ኦይል በቺፕ ዩሮዞን መግዛት ይችላል። ይህ ማለት የሆነ እቃ ለምሳሌ ማለት ነው አንድ በጣም ቀላል ኤግዛምፕል ልስጣችሁ። አንድ ሊትር ውሃ በ30 ብር የገዛችሁ ነበር እና ያ በ30 ብር የምትገዙት ሊትር ውሃ አሁን በ10 ብር በ15 ብር ብትገዙ ምን ይፈጠራል? of course ድሮ ለውሃ ልጠጣ ነው የምትሉት አሁን ሻወር ትገባላችሁ። that's exactly what's gonna happen to eurozone. ኦይል ደግሞ በቺፕ ሲገኝ ሰዎች ለግሮዝ ይጠቀማሉ። like production ምርት ይመረታል፣ እቃዎች በርካሽ ይገባሉ፣ የኦይል ፕራይስ ይወርዳል እና ለዛ ዩሮዞን ቤኔፊት ያደርጋል። ካሁኑ ዩሮ ኤስዲ ቡሊሽ የሆነበት ምክንያት ለዛ ነው፣ ኦይል ፕራይስ ዝቅ ሲል ማለት ነው። የሁለተኛ ዜና ደግሞ የሰማነው ረቅ አላለም ብዙም actually እዚህ ጋር financialjuice.com ዛሬ በጣም ብዙ ቀይ ነበረው። ያው ለማታውቁት financialjuice.com ኒውስ ሪል ታይም ያመጣልናል እና ሪስኩን በቀይና በእንትን ያመጣል። ኦኬ ሶ አንዴ ስክሮል አድርግላችሁና ኒውሱን ለማሳየት ስለፈለኩኝ ነው። ሶ ሌላም ኒውስ አለ today ያሉትን ኒውሶች አንድ በአንድ ለማሳየት ሞክራለሁ። just give me a second. I just want to actually like oil price sink as Ukraine agrees to peace deal. so oil short ያደረጋችሁ congratulations ለማለት ያህል ነው። እና ADP ሴፕቴምበር ሪፖርት ወጥቶ ነበር። ADP ያም የአንኢምፕሎይመንት ሪፖርት ነው። ቤዚካሊ ጎልድ ዛሬ ዩክሬን እና ራሽያ ሲስማሙ እንዴት ጎልድ ወደ ላይ ሄዳል ለምትሉት ፈንዳሜንታሊ ሪዝን ሰጣችኋለሁ እና ሆፕፉሊ ዩ ዊል አንደርስታንድ ዋይ ጎልድ ኢዝ ሰች ሃርድ ለመረዳት ማለት ነው እና ኤክስፒሪየንስ እንደሚፈልግ። ሶ ዛሬ ኒውሱ የራሽያ እና ዩክሬን መስማማታቸው ኤግዛክትሊ 10 ሰዓት ላይ ነው የተለቀቀው። ቴሌግራም ቻናል ላይ ጆይን ካላደረጋችሁ ሊንክ ባዮ ጆይን ያደረጋችሁ የዛኔ ወዲያውኑ ሲግናሉን ሳገኝ ኢሚዲየትሊ ነው ፖስት ያደርኩት። ከዛ was a big deal። ጎልድ ቤሪሽ ነበረ እና ከዛ ፑል ባክ አድርጎ ከዛ ቤሪሽ
ነስ ባንዴ ነው የተመለሰው። if you actually see it ያው እዚህ ጋር 5 ሚኒት ካንድል እናድርገውና if you actually see it በጣም ወርዶ ነበር for a moment። እዚህ ጋር ነበር ኒውስ የተነሳው but as gold being gold ሪቨርስ አደረገና እንደገና ከዛ ዞን ተመለሰ። በጦርነቱ ማቆሙ ምክንያት ጎልድ ፕራይሱ ዝቅ ይላል። ምክንያቱም ጎልድ ፕራይስ ከፍ የሚለው አንስቴቢሊቲ፣ አንሰርቴኒቲ፣ ኢንፍሌሽን ሪስክ ሲኖር ጎልድ ፕራይስ ከፍ ይላል እና አንስቴቢሊቲ ሲቀንስ ጎልድም ይቀንሳል። ጦርነት ካቆመ ጎልድ ፕራይስ ይወርዳል። ይሄ ጀነራል ናውሌጅ ነው። ሶ ለዛ ወርዶ ነበር። ነገር ግን ጎልድ ፊውልድ ሆኖ ነበር በስፔኩሌሽን። እቺን ዞን እንደነካ it was strong buyers ገብቶ ነበር። ፕራይስ ሃይሊ ወደ ላይ ከሄደ በኋላ ሴለርስ ቴክን ኮንትሮል እና ሪቨርስ አድርገው አሁንም ወደ ላይ ተነስቷል። አሁን የተነሳበት ምክንያት ኒውስ አለ። አክቹሊ ስለ ኒውሶቹም እናያለን ለምን ጎልድ ወደ ኋላ እንደተነሳ። ሶ እቺ ኒውስ ናት። ADP unemployment weaker than expected ነው። ሶ ADP ሪፖርት ምንድነው ከተባላችሁ ADP ሪፖርት የአሜሪካ ሀገር ፕራይቬት ካምፓኒ ነው ያን ሪሊዝ ያደርጋል ሪፖርቱን። እና ሪፖርቱ ላይ ምን አለ መሰላችሁ የሚገርም ነገር ነው። የአሜሪካን አንኤምፕሎይመንት ስታተስ ያሳየናል። የግድ ቢሮ ኦፍ ሌበር ስታቲስቲክስ መፖስት የለበትም። ይህ ማለት የገቨርንመንት ዳታ ሳይሆን የፕራይቬት ሴክተር ዳታ ሆኖ ስለ አንኤምፕሎይመንት ይናገራል። እና it was actually worse። እና ያ ኒውስ ደግሞ ልክ ከዩክሬን በኋላ ስለመጣ ጎልድ really reacted positively። ምክንያቱም ኢንትረስት ሬት ከት ፕሮባቢሊቲውን ይጨምራል። ይሄ እቺ ኒውስ ማለት ነው። this is extreme bullish። ከዛ በኋላ ደግሞ ሪቴል ሴልስ እና PPI ነበር። PPI as expected ነው የመጣው። ማርኬቱ didn't shock but retail sales were down 0.2% even ሴፕቴምበር ቢሆንም that shows a weakness። ሲቀጥል ኮንሱመር ኮንፊደንስ የአንድ ሀገርን የኮንሱመር ብር ስፔንድ የሚያደርጉበትን ኮንፊደንስ የሚቆጣጠረው ኮንሱመር ኮንፊደንስ was actually down a lot። ይህ ማለት ኮንሱመሮች እየተዳከሙ ነው፣ ሪቴል ሴልስ እየተዳከመ ነው፣ አንኤምፕሎይመንት እየተስፋፋ ነው። ያ ምን ይሰጠናል ማለት ነው? ይሄ ግራፍ ይሰጠናል። ይሄ ግራፍ ምንድነው የሚያሳየን? የሬት ፕሮባቢሊቲ ነው። እና the rate probability ሬት ከት ፕሮባቢሊቲ በጣም ሃይ ሆኗል። ለዛ ነው ጎልድ ቲሙ ኢንትረስት ሬት ከት ስለሆነ ያንን ባላንስ ለማድረግ there was a lot of zigzag ማለት ይቻላል። so 82.7% የኢንትረስት ሬት ከት ይኖራል። ማይንድ ዩ ይሄ ኢፌክት የሚሆነው የዛሬ 2 ሳምንት ነው። ሶ ለዛ ነው ጎልድ ወደ ላይ ወደ ታች ያለው። ምክንያቱም ወደ ታች ዩክሬን ፒስ ዲል አለ፣ ወደ ላይ ደግሞ የኢንትረስት ሬት ከቷል። ሶ ማርኬቱ ስቴቢላይዝ እስከሚሆን በጣም ከባድ ነው። እና ከ11 ደቂቃ በፊት አንድ ከባድ ኒውስ ተለቋል። ኬቪን ሃሰንት የትራምፕ አድቫይዘር ተመረጠ። ኦልሞስት ተመረጠ ብላችሁ ያዙ። እና ኢሚዲየትሊ ጎልድ ስፓይክ ነው ያደረገው። ልክ እሱ ሲመረጥ ጎልድ ምን እንደሆነ ልክ እሱ ሲመረጥ፣ ይህ ማለት ትራምፕ ኦልሬዲ ጀሮም ፓውልን በቃ አፖይንት እንደማያደርግ ግልጽ ነው። ከጀሮም ፓውል ጋር እንዴት እንደሚጣላ ታውቃላችሁ። ጀሮም ፓውል ሪስትሪክቲቭ ነው፣ ዳታ ነው የሚያየው፣ ሞስት ሎጂካል። ግን ትራምፕ አሁን አናውንስ የሚያደርገው ሰውዬ ኢንትረስት ሬት ከት የሚያደርግ ነው። ማርኬቱ እንደዛ ነው የሚያስበው ኦብቪየስሊ። እና ይሄ ዶቪሽ ሰው ነው በቃ ኢንትረስት ሬት ወደፊትም ከት ይደረጋል ብሎ ጎልድ ሰው ይገዛል። ሶ የጎልድ ወደ ላይ ስፓይክ ያደረገበት ምክንያት ለዛ ነው። እና ዶላርን ስናየው ወደ ታች ወርዷል። ኤግዛክትሊ I didn't see the chart but I can know the chart። ሶ ኢሚን ሜጀር ሌቭሎችን ጥሶ አልፏል እና ይቀጥላል። አሁንም እስከ ሳምንቱ ሙሉ በዚህ ትሬድ የሚሆን ይመስለኛል። ቲም ሳምንት ላይ ያለው በሙሉ ቲም is gonna be like this. It's just gonna keep going down ምክንያቱም የኢንትረስት ሬት ከት ፕሮባቢሊቲ ጨምሯል። ሶ
ምን ማለት ነው? ስቶክ ማርኬት ጥሩ ዜና ነው ለስቶክ ማርኬት ትሬደሮች፣ ለናስዳክ፣ ለኤስኤንፒ፣ በቃ ለዳው ጆንስ ስቶክ ማርኬት ትሬድ ለምታደርጉ ኢንዲሲስ ይሄ በጣም ጥሩ ዜና ነው። ምክንያቱም ኢንትረስት ሬት ከት ፕሮባቢሊቲ ሲጨምር ሪስክ አሴቶች ከፍ ይላሉ እነ ስቶክ ማለት ነው። ሶ ያ እና ቀጣዩ ጎልድ ምን ይፈጠራል? ጎልድ ሞስት ላይክሊ ቡሊሽ ይሆናል። ግን ማርኬቱ ዩክሬን እና እንትን ኢሚዲየት ሲዝ ፋየር ካመጣ ትንሽ ቾፕ ይሆናል። ግን እንደዛሬው ነው የሚፈጠረው። ሶ አይ ሪሊ አድቫይዝ ዩ ኖት ቱ ትሬድ ጎልድ። ግን ጎልድን ትሬድ ስታደርጉ ቢ ኦፐን ማይንድድ ነው። ዩ ኩድ ጎ አፕ ሳይድ፣ ዩ ኩድ ጎ ዳውን ሳይድ። ግን ሜቢ ጎልድን ሪቨርስ የሚያደርገው አንድ ሪዝን ቢኖር ኢሚዲየት ሲዝ ፋየር ሲፈራረሙ ጎልድ ትንሽ ሞሜንተሙ ወደታች ይወርዳል የሚል ሀሳብ አለኝ። ግን ኢትስ ናት ጎና ቢ ኮንቲኒዩስ ቢኮዝ ዘ ኢንትረስት ሬት ከት ፕሮባቢሊቲ ኤክስትሪምሊ ሃይ ስለሆነ ማለት ነው። ኤንድ ሲቀጥል አሁን ስለ ጎልድ አውርተናል። ኦይልን ብታዩ ኦይል ኢዝ ጎና ቢ ቬሪ ሎው። ኦይል ይወርዳል ከዚህ በኋላ። ሶ ኦብቪየስሊ there will be some bumps, pullbacks ምናምን ይኖራሉ። but generally speaking crude oil is doomed to fail basically ማለት ነው። is doomed to fail. ለምንድን doomed to fail ያልኩበት ምክንያት is because Russia is the major oil producer እና that price actually ምን ያደርገዋል? የኦይል ፕራይስን ያወርደዋል። so የኦይል ፕራይስ ሲወርድ ዩሮዞን ግሮዝ ምናምን ስላለ ዩሮ ዩኤስዲ ወደ ላይ ሄዳል። ላይክ ፓውንድም ወደ ላይ ይነሳል፣ ምክንያቱም የራሽን ቺፕ ኦይል ስለምታገኝ። በዛ የተነሳ ምክንያት ዩሮዞን የግሮዝ ፕሮስፔክቱ ይጨምራል። በእንደዛ ምክንያት ዶላር ከዚህ በኋላ ይደክማል። በተለይ ዩኤስዲ ጄፒዋይን ላይቭ ስትሪም ቅድምም ስናወራ ነበር። it was trembling I know because he has to tremble እና ምን ብያችሁ ነበር የዛሬ ሳምንት አልኩኝ ሰኞ ለታ ምን ተባብለን ነበር? I predicted this ሰኞ ለታ ምን ተባብለን ነበር? ሰኞ ለታ I was like ዩጄን በዚህ ሳምንት I'm extremely bearish ብዬ ነበር። look at that ሳምንቱ ምን ያህል እናም ይቀጥላል። especially ከታካይቺ ጋር ያለው ስምምነት ምናምን ሲፈጠር it's just gonna go down እና ዩጄን ትሬድ ለምታደርጉ ሾርት አድርጉት። ኤክስትሪምሊ ሾርት ማድረግ ትችላላችሁ። ኤንድ አሁን ስለ ማርኬቱ በደንብ ያወራን ይመስለኛል። እስቲ ስለ ነገ ካላንደር ትንሽ ነገር እኔ ነገ ሮብለታ ነው። ሮብለታ ምን ይፈጠራል? ሮብለታ ሲፒአይ ይኖረናል በአውስትራሊያን ዶላር። ሲፒአይ ይጨምራል ተብሎ ይታሰባል። አክቹሊ የነዚህን አናሊሲስ ሙሉ አልሰራውም። አውስትራሊያን ዶላር፣ ኒውዚላንድ ዶላር ትሬድ ለምታደርጉት ዶንት አክቹሊ አይ ሃቭ ኖ ፈንዳሜንታል የሰራሁት በእነሱ ስለሌለ ዩ ካን ጃምፕ ኢት አፕ በት ነገ በጣም ወሳኝ ቀን ነው። ነገ በጣም ወሳኝ ቀን ነው። ወሳኝ የሆነበት ምክንያት አንኤምፕሎይመንት ክሌም ከስንት ጊዜ በኋላ ቤዚካሊ እናገኛለን። ኢፍ አንኤምፕሎይመንት ክሌም ወርስ ከሆነ የኢንትረስት ሬት ከት ፕሮባቢሊቲውን በጣም ይጨምራል እና ጎልድ ሰበብ ያገኛል እስከነገው ሃየር። ግን ጎልድ አናዘር ፋክተሮች ስላሉ we might not see a clear price action። ቅድምም ብያችሁ ነበረ like immediately in the span of 5 minutes or 6 minutes gold has 3 news። ጎልድ 3 ኒውስ ላይቭ ነበርን ቅድም 10 ሰዓት ላይ አንድ ላይ አይተናል። ለምን ጎልድ እንደዛ ቾፒ እንደነበረ ቅድሚያ ኤክስፔክት ያደረኩት ሴል ነበረ but what actually happened was really choppy price action ነበር። ምክንያቱም ጎልድ አፌክት የሚደረግበት በብዙ ምክንያት ስለሆነ I don't have a clear stance on gold። ግን እዚህ ጋር እንደማየው አንኤምፕሎይመንት ክሌም በጣም መጥፎ ከሆነ ዩጄ በጣም መውረድ ይጀምራል። ሳምንቱን ቤዚካሊ የሚቆጣጠረው ማለት ይቻላል እቺኛዋ ዳታ ነው። ምክንያቱም አርብ ዕለት ይሄን ያህል ዳታ አይኖረንም። አርብ ዕለት ይሄን ያህል ዳታ አይኖረንም። ነገ አንኤምፕሎይመንት ክሌም በጣም ወሳኝ ነው። 10 ተኩል ነው።
ከተመቸኝ I would be ቴሌግራም ላይ አናውንስ አደርግላችኋለሁ እያንዳንዱን ነገር ማለት ነው። ሶ አንኤምፕሎይመንት ክሌም መጥፎ ከመጣ የኢንትረስት ሬት ከት ፕሮባቢሊቲው ይጨምራል። ሶ ሪስኪ አሴቶች ወደ ላይ ይሄዳሉ። ሶ አሁን በኮንፊደንስ ማውራት የምችለው ስቶክ ማርኬት ራሊ ያደርጋል፣ ዶላር መውረዱን ይቀጥላል። ግን አንኤምፕሎይመንት ክሌም ሰርፕራይዝ ካደረገ ላይክ ቢግ ማርጅን መሆን አለበት ሰርፕራይዝ ለመሆን at that time price could reverse. so የዛኔ አሪፍ ክሊን ትሬድ አናሊሲስ ኦር ትሬድ የሚኖረን አንኤምፕሎይመንት ክሌም መጥፎ ከመጣ it's gonna be very easy ትሬድ ለማድረግም ሞሜንተም በጣም ቀላል ይሆናል። so it's gonna keep going down. እናም 4 ሰዓት ላይ ቤጂ ቡክ ይለቀቃል። so ቤጂ ቡክ ምንድን ነው? ቤጂ ቡክ ማለት የ12ቱም ሴንትራል ባንክ ይሰባሰቡና የራሳቸውን ኢኮኖሚክ አናሊሲስ ይፈጥራሉ። ሶ እዚህ ቤጂ ቡክ ላይ ዶቪሽኖ ሆክሽኖ የሚባለው ይታያል። መቼ? 4 ሰዓት ላይ ነገር ማለት ነው። ሶ ቤጂ ቡክ ላይ የሚታየው ሆክሽ ናቸው ዶቪሽ ናቸው። እሱን ያው እዛ ላይቭ 4 ሰዓት ምኖር አይመስለኝም። በት ካለሁም ቴሌግራምም ላይ አናውንስ አደርጋለሁ። ይሄኛው ቤጂ ቡክ ውስጡ ላይ በጣም ድክመት አለ፣ የአሜሪካን ኢኮኖሚ ምናምን አለ ከተባለ አሁንም ኢንትረስት ሬት ከት ይኖራል፣ ፕሮባቢሊቲው ይጨምራል። ሶ መሀል ላይ ቤርጁ መሀል ላይ ብዙ ኒውሶች አሉ። any of them could reverse. so please join my telegram link in bio አስቀምጬላችኋለሁ። then እዛ ላይ አዳዲስ ኒውሶች ሲመጡ እና ክሊር ሪቨርሳል ሲኖር እዛ ወዲያውኑ አሳውቃለሁ። ምክንያቱም ላይቭ ገብቶ መናገር እንደዚህ አይነት ነገሮች በጣም ከባድ ስለሚሆኑ ማለት ነው። so this is daily analysis of November 25 2025. yeah thanks for listening. እስቲ ጥያቄ ካላችሁ ልስማ እናንተ